እስቲ በዚህ መንገድ ለማሰብ ሞክረው። የሆነ ቲኔጀር ዕድሜ ክልል ውስጥ የሚገኝ አፍላ ወጣት ምንም አይነት እቅድ፣ ኔትወርክ፣ ግንኙነት ሳይኖረው በዓለም ካሉ ትልልቅ የኢንተርኔት ክሬተሮች መሃል ሲመደብ ማየት። ይህ እንግዲህ የኢንተርኔት ሰንሴሽን የሆነው የአይሾስፒድ ታሪክ ነው። ቤተሰቡ ዳሮን ዋትኪንስ ጁኒየር የሚል ስም አውጥተውለታል። ሰዎች ግን የሚያውቁት አይሾስፒድ በሚለው ስሙ ነው። ወደ ኢንተርኔቱ ዓለም ጥሬ ኃይሉን፣ እውነተኛ ስብዕናውን፣ ረብሻ እና ትርምስን ይዞ በመምጣት እጅግ ትልቅ ተወዳጅነትን ያተረፈ ሴሌብሪቲ ሆነዋል። ስትሪም በሚያደርጋቸው ጌሞች ላይ ከመጪው ጀምሮ የዓለማችንን ዝነኛ ተጫዋች የሆነውን ክርስቲያኖ ሮናልዶን እስከ ማግኘት ብሎም ዓለምን እስከ መዞር ደርሰዋል። በዚህ ምክንያት የአይሾስፒድ ስኬት ባህላዊ የስኬት አስተሳሰብን የሚጥስ ክስተት ሆኗል። ከትስኬት ዛሬ ስለ አይሾስፒድ የማናውቃቸው ነገሮች እንመለከታለን። አብራችን ቆየው። አንደኛ፣ ከሲሲናቲ እስከ ኢንተርኔት ኮከብነት ብዙ ሰዎች የሚያውቁት አይሾስፒድ በሚለው ስሙ ነው። ሆኖም ትክክለኛ ስሙ ዳሮን ዋትኪንስ ጁኒየር ይባላል። በስክሪኖቻችን ላይ የመጣ የሚጮው ያልተጠበቁ ድርጊቶችን የሚያደርግ በከፍተኛ ኃይል የሚናገር የኢንተርኔት ክስተት ነው። አሁን ላይ የሚምና የማህበራዊ ሚዲያ ትርምስ ማድመቂያ ከመሆኑ በስተጀርባ የተወለደው እንደ አውሮፓውያን አቆጣጠር በጥር 21 ቀን በ2005 ዓ.ም ከዓለም አቀፍ ትኩረት ርቃ በምትገኘው በሲሲናቲ ኦሃዮ ነው። ብዙ ሰዎች የማያውቁት ነገር የአይሾስፒድ የኢንተርኔት ኮከብነት ጉዞ በሚሊዮን ተከታዮች የተጀመረ ነው የሚመስላቸው። ነገር ግን የ14 ዓመቱ ታዳጊ ከመኝታ ቤቱ ጌም እየተጫወተ በዘፈቀደ ሃይላይቶችን ፖስት ያደርግ ነበር። የዩቲዩብ ቻናሉን የጀመረው 2016 ነው። ታዲያ እሱ ራሱ ዓለም ላይ እንዲህ በጣም ታዋቂ ሆናለሁ የሚል ሀሳብ አልነበረውም። መጀመሪያ አካባቢ የለቃቸው የነበረው ቪዲዮዎች ቀለል የሚሉ ናቸው። የጌም ክሊፖች፣ ሪአክሽን ቪዲዮዎች፣ የኤዲቲንግ ሙከራዎች፣ አጭር አስቂኝ ቀልዶች ሁላ ነበሩበት። አይሾስፒድ ጥሬ ሊደበቅ የማይችል እውነተኛ የሆነ ማንነት ያለው ነው። ቀልዶቹ በጣም ተፈጥሯዊ ናቸው። ሪአክት የሚያደርግባቸው መንገዶች እውንና ግልጽ ናቸው። ቀስ እያለም ኢንተርኔት ላይ የራሱን አድናቂዎች መመስረት ጀመረ። ሰዎችም ይህ የሲሲናቲ ሰው ልዩ መሆኑን መገንዘብ ጀምሯል። ዓመታት እያለፉ ሲሄዱ እንደ አንድ ክሬተር ብቻ ሳይሆን እንደ ሰውም እያደገ መጣ። አድናቂዎቹ በቀጥታ በካሜራ ልደቱን ሲያከብር እና ከቤተሰቡ ጋር ሲገናኝ አይተውታል። ከማይታወቅም አንድ ተራ ጎረምሳ ዲጂታል ሚዲያን ወደ ተቆጣጠረ ሀያል ክሬተር ሲሸጋገር መመልከት ተችሏል። ጸጥ ቃለው የመካከለኛ ምዕራባዊ ሰፈር እስከ በ10 ሚሊዮኖች የሚቆጠሩ ዓለም አቀፍ አድናቂዎች የአይሾስፒድ መፈመስ እንዴት የአንድ ሰው ፍላጎት፣ ስብዕና፣ ጽናት አንዲት የቀላል ዩቲዩብ ቻናልን ወደ ዓለም አቀፍ ክስተትነት ልትለውጥ እንደምትችል ያሳያል። ሁለተኛ፣ የፎርትናይት እና የኤንቢኤ 2 ጌሞችን የተጫወተባቸው ዘመኖች። የአይሾስፒድ እውቅና በአንድ ጀንበር የተከሰተ አይደለም። የጀመረው በ2019 ኤንቢኤ 2K የሚባለውን ጌም የተጫወተ ለነበረችው ትንሽዬ ኦዲየንስ መልቀቅ ሲጀምር ነው። በዚያን ጊዜ እንደአሁኑ በዓለም አቀፍ ደረጃ ታዋቂ አልነበረም። ሄድሴቱን ጆሮ ላይ አድርጎ ሰዎችን ለማዝናናት ፍላጎት የነበረው ወጣት ጎረምሳ ብቻ ነበር። ሆኖም የቀጥታ ስርጭት ማድረጉን ከጀመረበት ጊዜ አንስቶ ተመልካቾች ስለሱ የተለየ ነገር ማስተዋል ጀምረዋል። ስትሪም ሲያደርግ በጩኸት የሚያንባርቅበት መንገድ፣ የሚያደርጋቸው ጠንካራ ፍልሚያዎች፣ ክፍሉን ሊያናውጥ በሚችል ከፍተኛ ድምፅ መጮሁ ትኩረት ውስጥ አስገባው። አይሾስፒድ ጥቂት ተመልካቾች ያሉት እንኳ ሚሊዮኖች እንደሚመለከቱት ሆኖ ሪያክት የሚያደርግበት መንገድ ያስቃል። ከዚያም 2020 ላይ ኮቪድ-19 ወረርሽኝ ሲገባ ሁሉም ነገር ይለዋወጣል። የአይሾስፒድ ዩቲዩብ ቻናል ከመቀዛቀዝ ያልፍና ይልቁንም ይበልጥ መሞቅ ጀመረ። አከታትሎም ቪዲዮዎችን መልቀቅ ይጀምራል። ኮንተንቶቹን ፎርትናይት ጌሞች፣ አስፈሪ ሆረር ጨዋታዎች የተካተቱበት ናቸው። ስትሪም በሚያደርግባቸው እያንዳንዷ ቪዲዮ ስብናውን ይበልጥ ጎልቶ እንዲወጣ አደረጉ። ደፋርና ይበልጥ የማይረሳው ድንገተኛ ጩኸቱ፣ ሰውነቱ፣ የማይገመቱ ቁጣዎቹ እና አስቂኝ አስተያየቶቹ ሁሉ በቲክቶክ እና ትዊተር ላይ ቫይራል እንዲወጣ አደረጉት። 2021 ዓ.ም ላይ የአይሾስፒድ ዝና ማን ያቆመው? ፍርሃት የሌለው ስብዕናው ከሌሎች ስትሪመሮች ሁሉ የተለየ አድርጎታል። ሰዎች ወደ ዩቲዩብ ጎራ የሚሉት ጨዋታዎቹን ለመመልከት ብቻ ሳይሆን ዳሮን ዋትኪንስ ያልተጠበቀ ስሜታዊ፣ አዝናኝና ፈጽሞ የማይረሳ ድርጊቶችን ሲፈጽም ለመመልከት ጭምር ነው። በዚሁ በ2021 ዓ.ም ከትንሽዬ ስትሪመርነት ወደ ትልቅ ኢንተርኔት ክስተትነት ተሸጋገረ። በድል ላይ ድል ደረበ። ብዙ ሚሊዮን ሰዎችም ኦንላይን ላይ ተከተሉት። ሶስተኛ፣ የተለያዩ የሙዚቃ ስራዎችን ለቋል። የተለያዩ የጌም ጨዋታዎችን ከመጫወትም ባሻገር አይሾስፒድ በሙዚቃ ኢንዱስትሪው በመሳተፍ ከፍተኛ ተከታዮችን ለማፍራት በቅቷል። ስትሪም በሚያደርግባቸው ሰዓት የሚቀልዳቸውን የዘፈቀደ ቀልዶች ወደ ቫይራል ቪዲዮዎች ይለውጣቸዋል። እንዲሁም እንደ ቀልድ የሚያደርጋቸውን ፍሪስታይሎች ወደ ትክክለኛ የሙዚቃ ትራኮች ቀየራቸው። ከነዚህም ውስጥ አንዳንዶቹ የሙዚቃ ክሊፖች በዩቲዩብ እና ቲክቶክ ላይ በሚሊዮን የሚቆጠሩ እይታዎች አስገኝተውለታል። አይሾስፒድ ቀላል ኩነቶችን ወደ መዝናኛ በመቀየር ይታወቃል። ወደ ማይክሮፎኑ ጠግቶ በመጮው እንደፈለገ እየተወራጨ በመጨፈር ወይም በሆነ መንገድ ታዋቂ ሚም የሚሆኑ ግጥሞቹን በአፉ እያለ ቫይራል መውጣትን ያውቅበታል። እንደ ሼክ፣ ወርልድ ካፕ እና ሮናልዶ የሚባሉ ዘፈኖቹ
ከስትሪመርነት ወደ ሙዚቃ አርቲስትነትም ለውጠውታል። በየፓርቲው በእግር ኳስ ስቴዲየሙና በመላው ማህበራዊ ሚዲያ ተከፍተውም ተደምጠዋል። ቀልድን፣ ሙዚቃና ስብናውን የማዋሃድ ችሎታው ጎልቶ እንዲታይ የሚያደርጉት ነገሮች ናቸው። አንድ ጊዜ እየቀለደ ሌላ ጊዜ ደግሞ እንደ እውነተኛ አርቲስት እየሆነ መታየቱ ወጀብ ያስብላል። ይህ የማይገመት ድብልቅ ማንነቱ የአይሾስፒድን ሁለገብ አዝናኝነት ያሳያል። አራተኛ፣ ብዙ ውዝግቦች ስብናውን ቀርጸውታል። አይሾስፒድ ለውዝግብ እንግዳ አይደለም። ሚያዝያ 2022 ላይ አንዲት ቫሎራንት የሚባለውን ጌም ስትጫወት የነበረችን ሴት ስፒድ ሂጂ የባልሽን ምግብ አብስዪ ሲላት የሚያሳይ ቪዲዮ ወጣበት። በዚህም የጌሙ ባለቤቶች ከየትኛውም እነሱ ካበለጸጉት ጌም በቋሚነት እንዲታገድ አደረጉት። ከዚህ በኋላ የትዊች አካውንቱ ለተወሰነ ጊዜ ታገደበት። በኋላም ቆይቶ በጥቅምት 23 ወደ ነበረበት ይመለስለታል። ይህ ሆኖ ሳለ ግን አሁንም ስፒድ በዩቲዩቡ ላይ ቪዲዮዎቹን መልቀቁን አላቆምም። አልፎ አልፎ በሌሎቹ ጓደኞቹ ትዊች ቪዲዮዎች ላይ የተጋበዘ ይታይም ነበረ። ናሴ 22 ላይ ደግሞ የቀጥታ ስርጭት በሚያደርግበት ጊዜ ልክ አደጋ እንደደረሰ ነገር አድርገው የማይታወቁ ሰዎች በውሸት ያለበትን ቦታ ጠቁመውበት በፖሊሶች አስከብበው አስያዙት። እጁን በካቴና ታስሮ እስር ቤት ይወርዳል። 2023 ነሐሴ ወር ላይ ደግሞ በሌላ ውዝግብ ወደ 25000 የሚጠጉ ሰዎች በቀጥታ ስርጭት እየተመለከቱት Five Nights at the Freddy's Security Breach የተሰኘውን የሆረር ቪዲዮ ጌም የተጫወተ በፍርሃት ተንቀጥቅጦ ሲዘል ሳያውቀው ሀፈር ትብልቱን እነዛ ሁሉ ተመልካቾች አዩበት። እንግዲህ እነዚህ ሁሉ ክስተቶች የአይሾስፒድ አወዛጋቢነትን ሊገመት የማይችልና በጣም አዝናኝ ሰው መሆኑን ያሳያሉ። ይህም የሚለቃቸውን እያንዳንዳውን ቪዲዮዎች ሰዎች ኦንላይን ላይ እንዲያጓሯቸው አድርገዋቸዋል። አምስተኛ፣ የክርስቲያኖ ሮናልዶ የልብ አድናቂ ነው። አይሾስፒድ በሰዎች የሚታወቀው ጌም በመጫወት ብቻ አይደለም። ስፒድ ለእግር ኳስም ያለው ፍቅር ጥልቅና የክርስቲያኖ ሮናልዶ ጽኑ ደጋፊም ነው። ይህ ክርስቲያኖ ሮናልዶ አባዜ የጀመረው ለመጀመሪያ ጊዜ የእግር ኳስ ጨዋታን በተመለከተበት ወቅት ነው። ጊዜው ሊቨርፑል ከሪያል ማድሪድ በዩሲኤል 2022 ላይ ፍልሚያ ያቀረቡበት ነበር። በመሆኑም ጨዋታው በየትኛውም ደጋፊ ላይ ዘላቂ ስሜትን እንደሚፈጥር አይጠረጠርም። ከዚህ ጨዋታ በኋላ ከመቀስበት ክርስቲያኖ ሮናልዶ ለአይሾስፒድ ፉትቦለር ብቻ መሆኑ ቀርቶ ጀግናው፣ ጣውቱ፣ የሚያደንቀው፣ የሚኮርጀውና በስሜት የሚከተለው አርያው ሆነ። የአይሾስፒድ ብርቱ ምኞት ኦንላይን ላይ ጌሞችን ብቻ በመጫወት ሳይገደብም ስፒድ በ22 የፊፋ የዓለም ዋንጫ ላይ ከፍተኛ ቦታ የሚሰጠውን ጀግናውን ሜዳ ላይ በቀጥታ ሲጫወት ለማየት ኳታር ድረስ በመብረር ቦታው ይገኛል። ቢሆንም ግን በወቅቱ ክርስቲያኖ ሮናልዶ ሊያገኘው አልቻለም። ስፒድ ግን አሁንም ተስፋ አልቆረጠም። በስተመጨረሻም በሰኔ 23 ላይ በሄርዞጎቪና ሌዝበን ፖርቹጋል ከፖዝኒያ ጋር ለማጣሪያ ግጥሚያ ሲያደርገው የአይሾስፒድ ምኞት ሰምሮ ፍሬ አፈራ። ጀግናውን ሜዳ ውስጥ በቀጥታ መመልከት ቻለ። ከጨዋታው በኋላ ስፒድ ሮናልዶን በአካል አግኝቶ ተቃቅፎ የማይረሳ ፎቶን ተነሳው። ይህም ምስል ኦንላይን ላይ በስፋት ተዘዋወረ። ይህ አንድ ደጋፊ የሚያደንቀውን ተጫዋች እንደማግኘት ያለ ቀላል ታሪክ አይደለም ያለው። ነገር ግን አይሾስፒድ የሚወደውን ነገር ለማግኘት የከፈለውን መስዋዕትነት፣ ቁርጠኝነትና አድናቆት የሚያሳይ ነበር። እንግዲህ ተነሳሽነትን የሚፈጥርላችሁን ነገር መከተል ከእውነታ የራቁ የሚመስሉ ነገሮችን አቅርቦ እውነታ ሊያደርጋቸው እንደሚችል ልብ በሉ ከትስኬታዎች። ስድስተኛ፣ ከእናቱና ከታናሽ ወንድሙ ጋር ነው የሚኖረው። ብዙ ኢንተርኔት ላይ የምናያቸው ሰዎች የግል ህይወታቸው ሙሉ በሙሉ የግል አድርገው ነው የሚይዙት። አይሾስፒድ ግን የራሱንና የቤተሰቡን ህይወት አድናቂዎቹ እንዲያዩ ግልጽ ያደርጋል። ይህም አድናቂዎቹ ከካሜራ ጀርባ ያለውን አጓጊ እውነተኛ ዓለምን እንዲያውቁ አስችሏቸዋል። በሚሊዮኖች የሚቆጠሩ ሰዎች ስፒድ እያሉ የሚጠሩት ዳርን ዋትኪንስ ከእናቱና ከታናሽ ወንድሙ ጋር የሚኖር ሲሆን የላይፍ ስታይሉ ኦንላይን ላይ ትርምስ የሚስተዋልበት ስብናውን ለማመጣጠን የረዳ ይመስላል። ምንም እንኳን እናቱ ካሜራ ላይ በቀጥታ ታይታ ባታውቅም ድምጿ ግን ላይቭ ስትሪም በሚያደርግበት ወቅት ከበስተጀርባ ሆኖ ይሰማል። ይህ ድምፅን በረቂቅ መንገድ የማካተት ስራም አይሾስፒድ ከፍተኛ የዱር ጉልበት የሚስተዋልበትና የሚያሳያቸውን ከልክ ያለፈ ድርጊቶች የሚያበረታታ አካባቢ ውስጥ እንደሚኖር ያሳያል። ታናሽ ወንድሙም እንዲሁ አልፎ አልፎ በቪዲዮዎች ላይ ይታያል። ይህም ብዙ ኮንተንት ክሬተሮች የሌላቸውን የቀረቤታና የእውነተኛ ግንኙነት ስሜት እንዲጨምር እየረዳው ነው። በቤተሰቡ የመከበብ ነገርም አይሾስፒድን ሰብአዊ ባህሪን በማላበስ ስትሪም የሚያደርጋቸውን ያፈነገጡና አጸያፊ ድርጊቶቹን ሸፈን ሰከን እያደረገለት ነው። ሰባተኛ፣ ከፍተኛ አደጋን የሚያስከትሉ ቪዲዮዎችን በመስራትም ይታወቃል። አይሾስፒድ በጩኸቱና በሚያሳያቸው ከፍተኛ ጉልበት የሞላባቸው እንቅስቃሴዎች የሚታወቅ ቢሆንም ከዚህ ባሻገር ደግሞ አብዛኛው ክሬተሮች ሁለት ጊዜ እንዲያስቡ የሚያደርጋቸውን አደገኛ ድንበሮችን በመግፋትም ይታወቃል። የሚሰራቸው ቪዲዮዎች ብዙውን ጊዜ ያልተጠበቁና ደስታን ከትርምስ ጋር ያዋሃዱ ናቸው።
ከሰራቸው በጣም ብዙ ከተወራላቸው አደገኛ ቪዲዮዎች መሃል አንዱ ፒካቹ የሚባለውን ከባድ ርችት ቤት ውስጥ ላይቭ ያቀጣጠለበት ጊዜ ነው። መጀመሪያ ላይ ርችቱ አስደሳችና የሚያምር ሁኔታን የፈጠረ ይመስል ነበር። ኋላ ግን በፍጥነት ወደ አደጋ ተለውጦ ብልሽታው በአደገኛ ሁኔታ ወደ አካባቢው በመዛመት ቤቱን ሊያቃጥለው ተቃርቦ ነበር። ይህም ቪዲዮ በስፋት ቫይራል ወጣም። ሰዎች የተቀባበሉት እንዲህ አይነት አደጋዎችን ላይቭ በቀጥታ በማየታቸው ነው። አይሾስፔድ መች በዚህ አብቅቶ ብላችሁ ነሐሴ 3 2024 ላይ ደግሞ ማያሚ ውስጥ በላይቭ ቀጥታ እየተቀረጸ ፈጣን ቅንጡ መኪኖች ወደ እሱ እየነዱ እሱ ደግሞ አንድ በአንድ እየዘለላቸው የሚያሳይ ቪዲዮዎችን ይለቃል። ይህ ደግሞ ነገሮችን ወደ አዲስ አቅጣጫ ለወጣቸው። ቪዲዮ ዩቲዩብን አገልግሎት ውል በመጣሱ ምክንያት ከጥቂት ቆይታ በኋላ ተሰርዟል። ሆኖም ክሊፖ የአይሾስፔድ ኮንተንትን ለመፍጠር ያለውን ድፍረት የተሞላበት ልብ አሳይተዋል። አይሾስፔድ ሁልጊዜ ድንበሮችን በመፈታተን መዝናኛን ከአደጋ ጋር በማዋሃድ እና ለደጋፊዎቹ አስደሳች፣ አስደንጋጭ እንዲሁም የማይረሱ ጊዜን በመስጠት ይታወቃል። እነዚህ ጫፍ ረገጥ አፍታዎች አይሾስፔድን ለየት ያደርጉታል። ጌም በመጫወትና በመቀለድ ብቻ ሳይሆን ጥግ የወጡ ነገሮችን በማድረግ ከአድናቂዎቹ ጋር አስደሳች ጊዜን ይጋራል። 8ኛ አይሾስፔድ ዩቲዩብ ላይ ከ40 ሚሊዮን በላይ ሰብስክራይበሮችን ሊያገኝ ችሏል። አይሾስፔድ ዩቲዩብ ላይ ያሳየው እድገት የማይታመን ነው። ነሐሴ 2023 ላይ አብዛኞቹ ክሬተሮች ሊያልሙት እንኳን የማይችሉትን የ20 ሚሊዮን ደንበኞች ምዕራፍ ያልፋል። ሆኖም ይሄ ግን የመጀመሪያው ብቻ ነበር። አይሾስፔድም ኮንተንቱን በማስፋት ዓለምን በመዞርና በየሳምንቱ ቫይራል የወጡለትን ኮንተንቶች ሲለቅ እድገቱ በዩቲዩብ ታሪክ ታይቶ የማይታወቅ ሆነ። ደቡብ እስያ ለጉብኝት በሄደበት ወቅት የአይሾስፔድ ተወዳጅነት ይበልጡኑ ፈነዳ። ሰብስክራይበሮቹም 30 ሚሊዮን በላይ በመሆን በአንድ ጉዞ ብቻ ከ110 ሚሊዮን በላይ እይታዎችን ሊያገኝ ቻለ። በሄደበት ቦታ ሁሉ ከኢንዶኔዥያ እስከ ማሌዥያ እሱን ለማየት ብዙ ሰዎች ተሰብስበውም ነበር። ከዚያም ከዝነኝነቱ ወደ ዓለም አቀፋዊ ኮከብነት የገፋው ሌላኛው ወደ አውሮፓ ያደረገው ጉብኝት ጉዞ ደግሞ ብቅ ይላል። አውሮፓ ሳለ የተቀዱ የተለያዩ ክሊፖች የተገናኛቸው ሰዎች ያጋጠሙት ፈተናዎች ሁሉ ፖስት ሲደረጉ በአጠቃላይ ከ2.5 ቢሊዮን በላይ እይታዎች በተለያዩ ፕላትፎርሞች ሊያገኝ ቻለ። የታዋቂነት ደረጃም ብዙውን ጊዜ በሜይንስትሪም ሴሌብሪቲዎች የተያዘ እንጂ ለዩቲዩበሮች አይደለም። አሁን ላይ የአይሾስፔድ ዩቲዩብ ቻናል ከ40 ሚሊዮን በላይ ተከታዮች አሉት። ይህም ዓለም ላይ ካሉ ትልቅ ክሬተሮች መሃል አንዱ እንዲሆን አስቻለው። አይሾው ያሳየው ፈጣን እድገት አንድን ነገር በግልጽ ያረጋግጥናል። የአይሾስፔድ በዓለም አቀፍ ደረጃ የተነሳ ክስተት ነው እንድንል ያደርገናል። በዓለም አቀፍ ደረጃ አህጉራትን፣ ባህሎችና ትውልዶችን የሚያካትት ፋንቤዝ ስላለው። 9ኛ የ30,000 ፓውንድ የሮሌክስ ሰዓት ተሸልመዋል። የአይሾስፔድ ዝና ከኢንተርኔት ባሻገር አልፎ ሲሄድ ሌሎች ታዋቂ ሰዎችና ክሬተሮችም እውቅናም በተፈጥሯዊ መንገድ ተከትሎት መጣለት። አንድ በጣም አስደናቂ ክስተትም የተከሰተው በሐምሌ 24 ላይ ሲሆን አይሾስፔድ ሰርቢያን በሚጎበኙበት ወቅት ታዋቂ የዩቲዩበርና ጌመር የሆነውን ባክ ፔሬዝን ሲያገኘው ነው። በተገናኙ ጊዜም ባክ ፔሬዝ በዓለም አቀፉ የክሬተሮች ዘንድ የመከባበርና የክብር ምልክት የሆነውን የ30,000 ዩሮ ሮሌክስ ሰዓት አበረከተለት። የቅንጦት ሰዓት ብቻ አልነበረም። አይሾስፔድ በዲጂታል ዓለም ውስጥ ያለውን ከባድ ቦታ የሚያሳይ ነው። ተጽዕኖ በተለያዩ አገሮችና ባህሎች ውስጥ በሚኖሩ ክሬተሮች ሁላ እውቅና እንዳለ ያረጋገጠበት ነው። እንግዲህ አይሾስፔድ ክፍል ውስጥ ስትሪም ከማድረግ ተነስቶ እስከ ዓለም አቀፍ ደረጃ ድረስ ምን ያህል ሩቅ እንደተራመደ ማየት እንችላለን። 10ኛ ለእርዳታ በተደረገ የእግር ኳስ ጨዋታ ላይ በመሳተፍ ከ6.1 ሚሊዮን ዩኤስዲ በላይ ገቢውን አሰባስበዋል። ዳረን ከጨዋታ ያለፈ የቁም ነገር ስራ መስራት ያውቅበታል። ታዲያ በዚህም የአይሾስፔድ ትርጉም ባላቸውና ውድድር በሚታይባቸው እንቅስቃሴዎች ላይ ይሳተፋል። በመጋቢት 8 በ2025 ላይ በለንደን በሚገኘው በስመጥሮ የዌምብሌይ ስታዲየም በተደረገ የሳይድሜን የበጎ አድራጎት ጨዋታ ላይ በመጫወትና በካፒቴንነት ቡድኑን እየመራ ወደ ሜዳው ገብቶ በ56ኛው ደቂቃ ላይ ለቡድኑ ኦል ስታርስ ግብን ከመረቡ አገናኝቷል። ከእግር ኳስ ባሻገር አይሾስፔድ በተለያዩ ውድድሮች ውስጥ ወጥ የሆነ አቋምን በማሳየት የውድድር ማይንድ ሴት እንዳለው አሳይቷል። በትልቅ ክሬተሮች መሃል የሚደረገውን የአሽቶን ሆል ውድድርን 4 ጊዜ በተከታታይ አሸንፏል። እንግዲህ የስኬት አይሾስፔድ ዝም ብለው ስክሪን ላይ የመጣ የሚንጫጫ ጋጋኑን ብቻ አለመሆኑንና እውነተኛ ትኩረት፣ ክህሎት፣ ቁርጠኝነት እንዳለው የሚያሳይ ነው። የሁሉ ነገር ተያይዞ ደግሞ ስለ አይሾስፔድ ያለንን ምስል ሙሉ ያደርጉታል። እንግዲህ ለማጠቃለል ያህል አይሾስፔድ የህዝብ ሰው፣ አዝናኝ፣ የውድድር ማይንድ ሴት ያለው መልሶ መስጠት የሚችል የኢንተርኔት ክስተት ነው ልንለው እንችላለን። ኬትስኬት የዛሬው ቪዲዮ በዚህ አብቅቷል። በቀጣይ ቪዲዮ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቻው።